ዘፈን ተቆላምጦ ወይም ደግሞ በደንብ ተሽሞንሙኖ ቢቀርብም ዘፈን ነው። ተክሊልን ወይም ደግሞ ስርዓተ ቤተክርስቲያን ላይ የሚደረገውን ሐሳብ እጅግ በጣም ክፉ ልምምድና አጉል የሆነ ቤተክርስቲያን የማታውቀው ልምምድ እየመጣ ስለሆነ ዘፋኞች ወደ ቤተክርስቲያን ሲመጡ ገንዘባቸውን ትቀበላለች። ከዛም ባሻገር እነሱንም ደግሞ ዕውቅና በመስጠት መድረኮቿ ላይ እንመለከታለን የምትሉ ሰዎች አላችሁ። ዘፈንን መጽሐፍ ቅዱስ አስጠግታችሁ ከመጽሐፍ ቅዱስ ጋር በማስማማት ዘፈን የተፈቀደ ይመስል ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ይብዛ። ይሄ ቪዲዮ የሚደርሳችሁ ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ከዚህ በመቀጠል የምናቀርብላችሁን ለህይወት የሚጠቅሙ ሐሳቦችን በመጠቀም በህይወታችሁ ኤክሰርሳይዝ በማድረግ ኑሯችሁ የተቃና እንዲሆን እኒህን ቪዲዮዎች ለመስማት እስከ መጨረሻው እንጋብዛችኋለን። መልካም። ይሄ እንግዲህ የሰዎች የመሰረታዊ ህይወት ጥያቄ ነው። ሁላችሁም ይሄ ጥያቄ በውስጣችሁ እንዳለ ተስፋ እናደርጋለን። ብዙ ጊዜ እንደተለምዶ ስለ ትዳር ይነሳል። እንደምታውቁት በዚህ በበጋ ወቅት ብዙ ተጋቢዎች፣ ብዙ እጮኛሞች የሚተጫጩበት ወቅት በመሆኑ ወቅታዊ ሐሳብ ነው ብለን እናስባለን። ለማግባትም ያሰባችሁ በጮኝነት ላላችሁ፣ እንዲሁም ደግሞ ለተጋባችሁ ለብዙ ህይወታችሁ ጥያቄዎች ምላሽ ነው ብለን እናስባለን። እንግዲህ በዓለም ላይ ስንት ትዳር አለ የሚለው ጥያቄ በብዙዎቻችሁ ውስጥ አለ። አንድ ትዳር እንዳለ ነው ህይወት የሚነግረን። እኛ ግን ምን ብለን ከፍለነዋል? ዓለማዊ መንፈሳዊ በሚል ከፍለነዋል። በተፈጥሯችን ውስጥ እግዚአብሔር የሚያውቀው የፈጠረን አምላክ የሚያውቀው ትዳር ግን አንድ ነው። ምክንያቱም እግዚአብሔር መጀመሪያ የፈጠረው አዳምን ነው። የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም በሚል በእግዚአብሔር መለኮታዊ ሐሳብ ከራሱ ካጥንቱ ከጎኑ በአዳም ላይ ብርቱ እንቅልፍ በመጣልን የራሱ የምትሆነውን የምትስማማውን የምትበጀውን የምትጠቅመውን ረዳት እንድትሆንለት እግዚአብሔር ሔዋንን ፈጥሮለታል። ከዚህ አንጻር በአዳምና በሔዋን ትዳር ውስጥ የሰው ልጆች ቅደም ተከተል አሁን አለንበት ደርሷል። ስለዚህ ትዳር ስንት ነው? አንድ ነው ማለት ነው። መልካም። ይሄ አንድ የሆነው ትዳር ምን ማሟላት አለበት የሚለውን ነገር ስንመለከት ብዙ መሰረታዊ ነገሮች አሉት። የመጀመሪያው የትዳር መሰረቱ ምንድን ነው የሚለውን እነዚህ ተጋቢዎች ወይም ደግሞ እነዚህ ተቃራኒ ጾታዎች ስለ ትዳር ግንዛቤ እንዲኖራቸው ትምህርትን ይማራሉ። ትምህርትን ከተማሩ በኋላ በጮኝነት ይቆዩና ወደ ጋብቻ ወደ አንድነት ይመጣሉ። ስለዚህ መጽሐፍ ቅዱስም እንደተናገረ እነዚህ ተጋቢዎች እነዚህ ባለትዳሮች ከሁለት ወደ አንድ፣ ከሁለት ሐሳብ ወደ አንድ ሐሳብ፣ ከሁለት ስጋ ወደ አንድ ስጋ ይመጡና አንድ አጥንት ተብለው በቤተክርስቲያን ይቆጠራሉ። እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ያጣመረውን ማንም ሊለየው አይችልም በሚል ጌታችን በአዲስ ኪዳን ስለ ጋብቻ አስተምሯል። አምላካችን ጌታችን ኢየሱስ ክርስቶስ በስጋ ማርያም በተገለጠበት ዘመኑም በዚህ ምድር ሲመላለስ በሰው ሕይወት ውስጥ በሁለት አብይ ጉዳዮች ላይ እንመለከተዋለን። አንደኛው ሰርግ ቤት ነው፣ ሁለተኛው ሐዘን ቤት ነው። ስለዚህ በሰርግ ቤት በዶኪማስ ቤት እንደተገኘ በዚህ በዮሐንስ ወንጌል ምዕራፍ 2 ላይ እንመለከታለን። እንዲሁም ደግሞ በለቅሶ ወይም በሐዘን ደግሞ ባላዛር እህቶች ቤት እንደተገኘ እንመለከታለን። አሁን እኔ የፈለግኩት የትዳርን ጽንሰ ሐሳብ እንድታውቁትና እንድትረዱት ዓለማዊና መንፈሳዊ ያላችሁ ለምትከፋፍሉ ሰዎች ህይወታችሁን ወዳልተገባ መንገድ እናንተን በሚመቻችሁ ስጋችሁ ደስ በሚሰኝበት መንገድ ለምታሳልፉ ሰዎች ትዳር ማለት ህይወት መሆኑን ህይወት እንደሆነ በመጽሐፍ ቅዱስ ስለተጻፈ ጋብቻ ቅዱስና ህይወት የሚገኝበት ስለሆነ ጌታችን በቃሉ ሲመክር የተናገረውን በማወቅ ብዙዎቻችሁ ብትኖሩ ወይም ደግሞ ይሄንን ተግባራዊ ብታደርጉ በእውነት ትዳራችሁ አክሊል የምታገኙበት የምትሸለሙበት ይሆናል። ከዚህ አንጻር ጋብቻ ቅዱስ እንደሆነ ሐዋርያው ቅዱስ ጳውሎስም በመልእክታት ላይ በአብይ ጉዳይ አድርጎ ሰዎች በጋብቻ መኖር እንዳለባቸው ጋብቻ በእግዚአብሔር የተፈቀደ መሆኑን አስቀምጧል። መልካም። ወደ መጽሐፍ ቅዱስ ጽንሰ ሐሳብ በሰፊው ከመግባቴ በፊት
እኛ ሰው ሰራሹን ትምህርት የተወሰነ ነገር እንሂድበት። ብዙ ሰዎች አይ እኔ ጋብቻዬን በዘፈን ወይም ደግሞ በዳንስ በተለያዩ መንገዶች ማድረግ ነው የምፈልገው፣ መገደብ አልፈልግም፣ በቤተ ክርስቲያን አንጋባም የሚሉ ሰዎች እንመለከታለን። የነዚህ ሰዎች መጨረሻቸው ምንድነው ብለን ስንመለከት እርኩስ የሆነውን ጋብቻ መርጠዋል ማለት ነው። የሰው ሐሳብ የሆነውን የሰው ሐሳብ ማለት ምንድነው ሲባል እግዚአብሔር ኃጢአትን አልፈቀደም፣ እግዚአብሔር ኃጢአትን አልፈጠረም። ኃጢአት ግን በእኛ ላይ የሆነው በምንድነው ሲባል በምኞታችን ነው። በገነት አዳምና ሔዋን የተቀመጠላቸውን ዕፀ በለስ በመብላት ኃጢአትን ወደ ራሳቸው አምጥተዋል። ያመጡት ግን እግዚአብሔር መጀመሪያ እሱ ፈጣሪ ለመሆኑ እነሱ ፍጡር ለመሆናቸው፣ እሱ ገዢ ስለመሆኑ እነሱ ተገዢ ስለመሆናቸው በመካከላቸው ዕፀ በለስን አስቀምጧል። ሲያስቀምጥም ነግሯቸዋል። ዕፀ በለሱን ብትበሉ ትሞታላችሁ፣ ዕፀ በለሱን ብትጠብቁ ግን በሕይወት ትኖራላችሁ ብሏቸዋል። ስለዚህ አንዱ በሕይወት የምንኖርበት መልካም የሆነ የትዳር ቅብብሎሽ የምናደርግበት ቅዱስ ጋብቻ ይባላል። ስለዚህ ሰዎች ኃጢአትን በምኞታቸው በማምጣት ዓለማዊ ጋብቻ ብለው ራሳቸው በፈጠሩት የጋብቻ ሕይወት ውስጥ ይጋቡና መጨረሻቸው ለቅሶና ሐዘን ይሆናል። እነዚህ ሰዎች በትዳር እንኳ ቢሆኑ ጋብቻቸው የተባረከ አይደለም። እውነት ለመናገር ይሄ ጋብቻ በራሱ የመዳኛ መንገድም አይደለም። ምክንያቱም ባልና ሚስት ሲጋቡ በቅዱስ ጋብቻ ከሆነ መጽሐፍ ቅዱስ ባል በሚስቱ እንደሚድን ይናገራል፣ ሚስትም እንደዚሁ። ስለዚህ የምንድንበት ወይም የምንባረክበት ለሀገር የሚጠቅም ለቤተ ክርስቲያን የሚጠቅም ጋብቻ ማለት አዳማዊ ጋብቻ ወይም አዳምና ሔዋን ያደረጉት ጋብቻ ነው ማለት ነው። ስለዚህ ጋብቻ በቤተ ክርስቲያናችን አንድ እንደሆነ ነው የሚነገረው። እውነት ለመናገር ስማቸው ክርስቲያን የሆኑ ሰዎች ራሱ ጋብቻቸው መንፈሳዊ ቤተክርስቲያናዊ አይደለም። ብዙዎቹ በዘፈቀደ በተነሳሽነት ጋብቻን ያደርጋሉ። ስለዚህ የጋብቻ ጽንሰ ሐሳብ ትምህርቱ ታች ወርዶ በእያንዳንዳችን ሕይወት ውስጥ ትምህርቱን መውሰድ እንዳለብን ይሰማኛል። ብዙ ሰዎች ይሄ ግንዛቤ ባለመኖሩ ነው ጋብቻቸው በዘፈቀደ ሆኖ ጋብቻቸው በራሱ የሚገላቸው ሆኖ እንመለከታለን። ልብ በሉ፣ ልጆችን ይወልዳሉ። ልጆችን ከወለዱ በኋላ ያመጧቸውን ልጆች ይበትናሉ። እነዛ ልጆች ጎዳና ላይ ይወድቃሉ። ተመልከቱ። ስለዚህ እኛ በራሳችን ባመጣነው ምኞት ለኃጢአት ተላልፈን እንሰጣለን። ስለዚህ መጽሐፍ ቅዱስ ለሐሳባችን ተላልፈን ከሰጠን ከባድ እንደሆነ ይነግረናል። ለዚህ ነው ዳዊት ከምኞቴ ጠብቀኝ፣ ለራሴ አሳልፈህ አትስጠኝ ብሎ ይጸልያል። ስለዚህ ጋብቻ የሚለው ጽንሰ ሐሳብ ሊገባን ይገባል። በሰፊው እንመጣበታለን። መልካም ጥያቄው እንግዲህ ወቅታዊ ነው። በጣም ጥሩ ጥያቄ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ዘፈን ክርስቲያኖች የተለያዩ ሐሳቦችን ያነሳሉ። በአስተምሮት ግን አሻሚ ቃል አለ ወይ የሚለው ጥያቄያችን። በጣም ጥሩ። ይሄ ጥያቄ በውስጣችን በብዙዎች ጋር የሚመላለስ እንደሆነ ተስፋ እናደርጋለን። እንግዲህ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ኃጢአት በማለት ለሰው ልጆች ተቃራኒ የጽድቅ ተቃራኒን እንዲህ አድርጎ ይኮንነዋል። ኃጢአት ምንን ይወልዳል ይላል? ሞት። ስለዚህ ኃጢአት ነው። የኃጢአት ትንሽ ትልቅ በቤተክርስቲያናችን የለም። የተቀበለም ያቀበለም ኃጢአት እንደሰራ ክፉ ሐሳብ ከሆነ ማለት ነው። አንዳንድ ጊዜ በብሂል እንደሚነገር ብሂል ስለምወድ ደጋግሜ ልጥቀስላችሁ። ምን ይባላል? አዘለም ተሸከመም ምንድነው? ተሸክሟል ነው። ስለዚህ ያቀበለም ለዛም ምክንያት የሆነም በዚህ ሐሳብ ውስጥ የተሳተፈ ሁሉ ኃጢአት ነው። ዮሐንስ መልእክት ላይ የተጻፈ ሐሳብ አለ። አብና ወልድ የሌሉትን ብትቀበሉ ወደ ቤታችሁ ብታስገቡ ሰላም ብትሉም የኃጢአት ተባባሪ ናችሁ ይላል። ልብ በሉ። የኃጢአቱ ተባባሪ እንግዲህ ሰላምታም ያቀረበው ክፉ ሐሳብ ያለውን ወይም አብና ወልድ የሌሉትን መንፈስ ቅዱስ የሌሉበትን የተባበረ ህብረት ያደረገ እርሱ ራሱ ምንድነው? ኃጢአተኛ ነው ይላል መጽሐፍ ቅዱስ። ስለዚህ የኃጢአት ትንሽና ትልቅ የለውም። እውነት ለመናገር ሰሞኑን በተለያየ ስፍራ ስለ ዘፈን የተለያዩ ነገሮች ሲነሱ ተመልክተናል። በቤተ ክርስቲያናችን እጅግ በምትወዱትና በምታከብሩት ወይም ደግሞ በጣም ክህሎት ባለው እናንተ የጥበብ ሰው ብላችሁ በምትጠሩት፣ ምክንያቱም በመጽሐፍ ቅዱስ ውስጥ የጥበብ ሰው የተባለ ዘፋኝ ስለሌለ ማለት ነው። በእንደዚህ አይነት ሰው እንኳ ዘፈን ተቆላምጦ ወይም ደግሞ በደንብ ተሽሞንሙኖ ቢቀርብም ዘፈን ነው። ዘፈን ጽድቅ ሆኖ አያቅም። በየትኛውም አካል
ቤትም ሊቀርብ ይችላል። ዘፈን ዘፈን ነው። ስለዚህ መጽሐፍ ቅዱስ የስጋ ፍቃድ በማለት ከዘረዘራቸው የኃጢአት ዝርዝሮች መካከል እነዛ ካታጎሪ ውስጥ ወይም እነዛ ህብረት ውስጥ ምን አለ ማለት ነው? ዘፈን አለ ማለት ነው። ስለዚህ ይሄ የስጋ ፍቃድ ተብለው የተነሱ ጣዖት አምላኪነት፣ ልብ በሉ፣ አድመኝነት፣ ዘፋኝነት ተብሎ ተጠቅሷል። ሐሜትም ኃጢአት ነው። በወንድሞች መካከልም አመጽ ማስነሳት፣ አድመኝነትም ኃጢአት ነው። አለማመንም ኃጢአት ነው። ጣዖት አምላኪነትም ኃጢአት ነው። ዘፈንም ኃጢአት ነው። ስለዚህ ዘፈንን መጽሐፍ ቅዱስ አስጠግታችሁ ከመጽሐፍ ቅዱስ ጋር በማስማማት ዘፈን የተፈቀደ ይመስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት የሚመስል ሐሳብ አስደግፋችሁ የምታቀርቡ ሰዎች በጣም ብዙ ሰዎች እንዳላችሁ እንመለከታለን። የት እንደሰማችሁት የት እንደተማራችሁት አናውቅም። አንዳንድ ሊቃውንት በዚህ በሶሻል ሚዲያ ላይ ሲናገሩ የሰማናቸው ሐሳቦች አሉ። የሀገር ዘፈን፣ የሰርግ ዘፈን ችግር የለባቸውም በማለት እንዲህ አይነት አሻሚ ቃሎችን ሲናገሩ ሰምተናል። ግለሰቦች ቢስቱ በቤተክርስቲያን ትምህርት ይታረማሉ እንጂ የግለሰቦች ትምህርት የቤተክርስቲያን ትምህርት አይደለም። የትኛውም በሊቀ ሊቃውንት ደረጃ ሊሆን ይችላል፣ ጳጳስም ሊሆን ይችላል። በቤተክርስቲያኗ አስተምህሮት ይዳኛል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ዘፈን ኃጢአት ነው። ምንም አሻሚ የለውም። ቁርጥ የሆነውን ነገር እኔ ነግራችሁ እችላለሁ። በዚህ ደረጃ ማሻሚ ቃል የተናገራችሁ መምህራነ ወንጌል፣ መምህራነ ቤተክርስቲያን ካላችሁ አስተካክሉ። ስህተት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን ኃጢአት፣ ዘፋኝነት ኃጢአት ነው። መልካም። እንዲህ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኞች ወደ ቤተክርስቲያን ሲመጡ ገንዘባቸውን ትቀበላለች። ከዛም ባሻገር እነሱንም ደግሞ እውቅና በመስጠት መድረኮቿ ላይ እንመለከታለን የምትሉ ሰዎች አላችሁ። እውነት ነው። ቤተክርስቲያናችን ልጆቿ ኦርቶዶክስ ሆነው ዘፋኝ ቢሆኑ ምን ማድረግ ነው ያለባት? አስተምራ ንስሐ አስገብታ ወደ ቤተክርስቲያን ህብረት መጨመር ነው። ነገር ግን አንድ ሰው ወደ ቤተክርስቲያን መጥቶ ጸሎት ቢጸልይ ዘፋኝ ሆኖ ምጽዋት ቢያመጣ ያንተን ምጽዋት እግዚአብሔር አይቀበልም፣ ያንተን ጸሎት እግዚአብሔር አይሰማህም የሚል ትምህርት የለም። ፈራጅ አይደለንም እኛ። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ስትመለከቱ በሰፈራክበት መስፈሪያ ትሰፈራለህ ይላል መጽሐፍ። ፍርድ የእግዚአብሔር ነው። ቤተክርስቲያን ፈራጅ አይደለችም። ቤተክርስቲያን ፍርድ ቤት አይደለችም። የቤተክርስቲያናችን ሊቅ ዮሐንስ አፈወርቅ ስለ ቤተክርስቲያን መሐሪነት፣ ምህረት ሰጪነት፣ ለሁሉ መድኃኒት መሆንን ሲናገር ቤተክርስቲያን ሆስፒታል ናት ይላል። ስለዚህ ሰዎች መጥተው የሚታከሙባት፣ የተሰበሩ የሚጠገኑባት፣ በየትኛውም የሥራ መስክ የተሰማሩ ህይወት እንዲህ ባለ መልኩ ያደከመቻቸው መጥተው ምህረት የሚያገኙባት የምህረት ደጅ በመሆኗ ኃጢአተኛውን ተቀብላ ምህረትን ትሰጣለች። መልካም። እነዚህ ዘፋኞች ወደ ቤተክርስቲያን ሲመጡ ፍትሐት ታደርጉላቸዋላችሁ የምትሉ ሰዎች አላችሁ። እውነት ለመናገር ጌታ እኮ ይሰማል። ይሄ የነገረን ነው። የምትጸልዩት እሰማለሁ ብሏል። አባቶቻችን ክርስቲያኑ ሲሞት ኦርቶዶክስ ነው በየትኛው መስክ ሊሆን ይችላል ፍትሐት ይደረግለታል። መልካም። ፍትሐት ስለሚደረግለት የትም ኑሮ ይምጣ ማለት ግን አይደለም። እኛ እንደ እግዚአብሔር ቸርነት እንጸልያለን እንጂ በቤተክርስቲያን አስተምሮ በአጸደ ስጋ እያለ ሁሉን ነገር ማድረግ እንዳለበት እናስተምራለን። አንድ ሰው ንስሐ መግባት ያለበት፣ ቅዱስ ስጋውን ክቡር ደሙን መቀበል ያለበት፣ እንደ ስርዓተ ቤተክርስቲያን መኖር ያለበት በስጋ ወይም በአጸደ ስጋ እያለ ነው። ሰው ከሞተ በኋላ የሚሰራ የጽድቅ ስራ የለም። ስለዚህ ሰው በቤተክርስቲያን ሲመጣ ፍትሐት ስለተደረገለት ይጸድቃል አይጸድቅም? ፈታሄ ጽድቅ የሆነው ፍርድ የእግዚአብሔር ነው። አሁንም ደግመን እንላለን፣ ፈራጅ እግዚአብሔር ነው። እኛ ግን ጌታ ያለንን ሁሉ እናደርጋለን። ከዚህ አንጻር እነዚህ ወንድሞች በየትኛውም ኃጢአት ቢኖሩ ወደ ቤተክርስቲያን መጥተው ቅዱስ ስጋውን ክቡር ደሙን ተቀብለው አዲስ ህይወት ኑሯቸው ወደ እግዚአብሔር መንግስት እንዲገቡ እናደርጋለን። ዘፋኝነትን ግን የሚያበረታታ ትምህርት በቤተክርስቲያናችን የለም። ይሄ መታወቅ መቻል አለበት። በተለያየ ስፍራ በሴተኛ ዳሪነት በተለያየ ስጋቸውን የሸጡ የሚኖሩ እህቶችን ለማሸማቀቅ የምትፈልጉ ሰዎች አላችሁ። እነዚህን እህቶች ጌታ ይወዳቸዋል። እነዚህ ሰዎች ወደዚህ ለምን ገቡ? ለምን ይሄንን ተግባር እንዲያደርጉ ምን አስገድዷቸው ነው ብላችሁ ቀርባችሁ ጠይቃችሁ የማታውቁ ሰዎች ወደ መንፈሳዊ ነገር ለምን ይመጣሉ? ለምን ትቀበላላችሁ ብላችሁ የምትኮንኑ ሰዎች ሐሜትም ኃጢአት ነው። ስለዚህ ለራሳችሁ ልትጠነቀቁ ይገባል። የመጨረሻው ጥያቄ እንግዲህ ወጣቶች በወጣትነታቸው
ምን ማድረግ አለባቸው? የጮኝነት ይሄ በየትኛውም የእድሜ ደረጃ ለጋብቻ የደረሳችሁ ሰዎች ወይም ጋብቻን ለማድረግ የምታስቡ ሰዎች ሁላችሁንም ይመለከታል። ለምን ቢባል የምትመሰርቱት ህይወት ቅድም እንደተናገርኩት መሰረታዊ ህይወት ስለሆነ ጋብቻችሁ ቅዱስ እንዲሆን እግዚአብሔር የሚከብርበት እናንተም ደግሞ የእግዚአብሔር መንግስት የምትወርሱበት ምን እንዲሆን ጋብቻ እንዲሆን። አንድ መነኩሴ ይኸውላችሁ በዚህ ምድር ላይ ራሱን የሚገድለው ለምን ይመስላችኋል? ጋብቻዬ ወይም ደግሞ ትዳሬ ማን ነው እያለ ነው፣ ክርስቶስ ነው። ስለዚህ በሁለንተናዬ ላይ ክርስቶስን አነግሳለሁ በማለት ዓለማዊ ወይም ደግሞ ስጋዊ ፍቃዱን ሙሉ በሙሉ ገንዞ ክርስቶስን በሚመስል ህይወት ለመኖር ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ምን አለ? እኔ ለክርስቶስ መስቀል ወይም በመስቀል ምን ብያለሁ አለ? ለዓለም ሙቻለሁኝ አለ። በሰውነቴ የክርስቶስን ማህተም ተሸክሜያለሁና አልፈራም። ስለዚህ የማንፈራበት ማህተም ክርስቶስ በመሆኑ አባቶቻችን መነኮሳት ይሄንን በቤተክርስቲያናችን ያደርጉታል። በዘመናትም አባቶች የኖሩበት ህይወት ነው። የምንኩስናም ጽንሰ ሐሳብ መነሻው ይሄ ነው። ጳውሎስም ስለ ትዳር ሲያዝ ብትችሉ እንደኔ ሆኑ፣ አልበለዚያ ግን በትዳር መወሰንን ምን ብለዋል? ፈቅደዋል። ስለዚህ ጋብቻ ለመመስረት ያሰባችሁ በጮኝነት ያላችሁ የመጀመሪያው ስለ ጮኝነት ትምህርት መማር አለባችሁ። በጮኝነት ህይወት ውስጥ የምንኖረው ለምሳሌ ወይም ደግሞ የምንማረው አንደኛ ቅዱስ ስጋው ክቡር ደሙ እንዴት ይወሰዳል፣ ቅዱስ ስጋውን ክቡር ደሙን ከወሰድን በኋላ በጮኝነት እንዴት መቆየት አለብን፣ የጋብቻችንን ቀን እስከምንፈጽም ድረስ እንዴት መቆየት አለብን። ምክንያቱም የሰይጣን ፈተና ዕለት ዕለት ስለሆነ ያንን አክሊላችሁን ሳትሸለሙ ሜዳ ላይ እንዳትቀሩ ሩጫችሁን እንድትጨርሱ። ምክንያቱም ተክሊል ነው የሚደፋላችሁ። ተክሊሉ ምንድን ነው? ቤተክርስቲያን የስጋንም የነፍስን ማስተባበራችሁ ስለያዛችሁ ተክሊልን ትጭንላችኋለች። አያችሁ፣ ይሄ ጸሎት፣ ይሄ በረከት፣ ይሄ አክሊል እንዳይቀርባችሁ። ሌላው በቤተክርስቲያን አሁን የተክሊልን ወይም ደግሞ ስርዓተ ቤተክርስቲያን ላይ የሚደረገውን ሐሳብ በሰፊው እንመጣበታለን። እጅግ በጣም ክፉ ልምምድና አጉል የሆነ ቤተክርስቲያን የማታውቀው ልምምድ እየመጣ ስለሆነ እሱ ላይ እንመጣበታለን። ነገር ግን በጮኝነት ለምትኖሩ የዛሬው ጥያቄ ይሄ ስለሆነ፣ ሁለተኛው በጮኝነት ከቆያችሁ በኋላ ጋብቻ ከፈጸማችሁ በኋላ በቅዱስ ስጋውና በክቡር ደሙ እስከ መጨረሻው ድረስ ለመኖር አቅም የምታገኙበት ትምህርት ያለው በጮኝነት ሰዓታችሁ ነው። ምክንያቱም ወደ ኃላፊነት ከመጣችሁ በኋላ ልጅ ይመጣል። ልጅ ከወለዳችሁ በኋላ በዛው የማይቀጥሉ ሰዎች ብዙ ሰዎችን ስለምናይ ቅዱስ ስጋውና ክቡር ደሙን በመውሰድ ህይወታቸውን የሚመሩ ሰዎች እያየን አይደለም። ምክንያቱም በቤተ ክርስቲያን የተፈጸመውን በካህኑ ተፈጽሞ ትዳራቸው መጨረሻ ላይ እንደ ሳይካትሪስት የሚባሉ ወይም ደግሞ ግለሰብ የሆኑ ሰዎች የትዳር አማካሪ ተብለው ጣልቃ የሚገቡበትን ሁኔታ እያየን ስለሆነ ሰዎችን አታማክሩ፣ ከሰዎች እውቀት አይገኝም የሚል ትምህርት የለንም። ነገር ግን ቤተክርስቲያን ያጋባችውን ትዳር ግለሰብ ሊፈታው አይችልም፣ ግለሰብም ደግሞ ሊያስተካክለው አይችልም። ስለዚህ በጮኝነታችሁ በምትኖሩት ህይወት የመጨረሻው የህይወታችሁን መንገድ የምትመሩበትንም ትምህርት የምታገኙበት ስለሆነ ስለ ንስሐ አባት በበቂነት የንስሐ አባታችሁ ነው የጮኝነት ጊዜያችሁንም ሊያስተምራችሁ የሚችለው። ጋብቻችሁም የሚፈጸመው በንስሐ አባታችሁ በኩል ነው። ከዛን በኋላ ህይወታችሁ እንዴት መቀጠል እንዳለበት በዚህ መልኩ ስለምትማሩበት እጮኝነትን በደንብ ትኩረት እንድሰጡት እንፈልጋለን። እዚህ ላይ እንድናማክራችሁ የምትፈልጉ ሰዎች አሁንም ኮመንት አድርጉ፣ ደውሉ ብያለሁኝ። መልካም። ብዙ ጊዜ በእኛ ባልሆነ ነገር ላይ እንደክማለን። የኛ ባልሆነ ነገር ላይ እንዳንደክም ጊዜያችንን እንዳናጠፋ ምን እናደርግ? ይሄም እንዳልኳችሁ በሁላችን ማንነት ውስጥ ያለ ነው። ማንም ሰው የሱ ባልሆነ መንገድ መክሰርና መጓዝ አይፈልግም። የራሱ የሆነው ነገር ላይ መድከምና በዛ ጊዜ ማሳለፍ ይፈልጋል። ነገር ግን ይሄን ለማድረግ ኮሚትመንት አይደለንም። ለምን መሰላችሁ? አንደኛ የጊዜ አቅም የጊዜ ዋጋው አልገባንም። ከዛ ልፍ ሲል የኛ የሆነውን ነገር የምንለይባቸውን የእውቀት መስመሮች ለመፈለግ ዕለት ዕለት አንተጋም። ከዚህ አንጻር ድካማችንን እያየ ዳቢሎስ የኛ ባልሆነ ነገር ላይ እንድንደክም ያደርገናል። ተመልከቱ፣ የኛ በሆነ ነገር ላይ ከደከምን ሽልማታችን አይቀርም። ለዚህ ነው መጽሐፍ መንግስትና ጽድቁን እሹ ሌላው ነገር ይጨመራል። ምክንያቱም አትጨነቁ ሲባል አታስቡ ተብሎ አልተጻፈም። ማሰብ ግድ ነው። የሰማይ ወፎቹን አታዩዋቸውም? አያጭዱም፣
አይወጡም አይወርዱም ይላል አይደል መጽሐፍ። ግን አይበሩም ተብሎ አልተጻፈም። ይበራሉ። የሚበሉትን ለማግኘት በረው መልቀም መቻል አለባቸው። ከዚህ አንጻር ሰው ያለውን ነገር አውቆ መጠቀም ከቻለ ውጤት ለማምጣት ምን አይልም፣ አይጨነቅም። ስለዚህ ውጤት ለማምጣት ለማሰብ የኛ በሆነው ጉዳይ ላይ መሰማራት አለብን ወገኖቼ። ስለዚህ ብዙ ሰው አይታችሁ ከሆነ የሱ ባልሆነ ጉዳይ ላይ ማለት የማያገባን ነገር ላይ ገብተን የምንገባባቸው እጅግ የማንወጣቸው ነገሮች ከባድ ናቸው። ብዙ ሰው ለዚህ ፈተና የተዳረገው ለምንድን ነው ካልን የራሱ ባልሆነ ነገር ላይ ጣልቃ እየገባ ነው። ስለዚህ እኔን የሚመለከተኝ ምንድን ነው፣ የኔ ድርሻ ምንድን ነው ብሎ ማሰብ ያስፈልጋል። ምናልባት የመጽሐፍ ቅዱስ ታሪክ ከጠቀማችሁ ልጠቁማችሁ። ቅዱስ ሙሴን ስንመለከተው እግዚአብሔር አምላካችን ወደ ሲና ተራራ ከጠራው በኋላ ጥያቄ ጠይቆታል። በእጅ ላይ ያለው ምንድን ነው አለው። ብትር ነው አለ። ሙሴ የሚያውቀው የያዘውን እንጨት የየቶርን በጎች የሚጠብቅበትን በትር ነው። ያቺ በትር ግን የሱ መክሊትና ጸጋ መሆኗን አልተረዳም። ልብ በሉ፣ ብዙዎቻችን ያለንን ነገር ባለማወቃችን ነው የኛ ባልሆነው ጉዳይ ላይ ደክመን ዘመናችንንና ጊዜያችንን የምናቃጥለው። እንዳሮኬ መኪና ቆይተን የምንነቃው ለዚህ ነው። ስለዚህ ምን አለው? ይችን በትር ወደ ምድር ጣላት አለው። ሲጠላት እባብ ሆነች። በትሯን አንሳና ወደ ብብት አስገባለው። ልብ በሉ፣ በትሯን አንስቶ ወደ ብብቱ ሲያስገባ ያቺ እባብ የሆነችዋ በትር መልሳ ወደ በትርነቷ ተቀየረች። ያንተ ጸጋ ያንተ መክሊት ይቺ ናት። ይቺን ይዘህ ሕዝቤን ከፈርዖን እጅ ምን ትላለህ አለው? ታወጣለህ አለው። አያችሁ፣ እግዚአብሔር ያለውን አደረገ። ሙሴም እስከ መጨረሻው ህቅታ ድረስ በናባው ተራራ እስከሚቀር ድረስ ከብትሩ ጋራ ምን ነበረ? ይተባበር ነበረ። ከዚህ አንጻር ያላችሁን ነገር አውቃችሁ ከተሰማራችሁ እመኑኝ ውጤቱ ይመጣል። ነገር ግን የናንተ ባልሆነው ጉዳይ ላይ የምታጠፉት ጊዜ ለምንድን ነው ካላችሁኝ፣ በማያገባችሁ በማይመለከታችሁ የናንተ ባልሆነ ስፍራ ስለምትሉና የምትሉበትን ቦታ ባለመምረጣችሁ የናንተ ቦታ ስላልሆነ ያ ቦታ ማንነታችሁን ያሳጣችኋል። ይውላችሁ፣ ወርቅ የሚመዘነው በወርቅ ሚዛን ነው። በብር ሚዛን ቢመዘን ወርቅ አይደለም። ወርቅ አመጣጡን ወርቅ ያደረገው መገኛው ነው። ወርቅ የተገኘው ከጭቃ እጅግ አልፊ አድካሚ ከሆነ ነገር ነው። ከዛ ሁሉ ወጥቶ በሳት ተፈትኖ ወደ ሚዛን ሲመጣ ወርቅ በጣም ትልቅ ነው። በእያንዳንዳችሁ ሕይወት ውስጥ ወርቅ የሆነ ሊፈለግ የሚገባው ልትፈልጉት በጣም ልትደክሙለት የሚገባ መክሊት አለ። ያንን መክሊት ከፈለጋችሁት ያንን መክሊት ተከትላችሁ ራሳችሁን በዛ ላይ ጊዜያችሁን የምታወጡና የምታጠፉ ከሆነ እመኑኝ እናንተ በየትኛውም ስፍራ ወርቅ ናችሁ። ለዚህ መመዘን ያለባችሁ እናንተ በወርቅ ሚዛን ነው። ነገር ግን በወርቅ ሚዛን ለመመዘን የመጣችሁበትን መንገድ ማወቅ አለባችሁ። እንዴት መሄድም እንዳለባችሁ ማወቅ አለባችሁ። መልካም። እነዚህ ወይም እንዲህ አይነት ሐሳቦች እንዲህ አይነት የህይወት ትምህርቶች እንዲደርሷችሁ ከፈለጋችሁ ሚዲያችንን ሰብስክራይብ አድርጉ። በጣም ይጠቅማል፣ ይበጃል ይሄ ሐሳብ ካላችሁ ለወንድም ለእህቶቻችሁ አጋሩ። አገልግሎታችንን ደግፉ። በሌላ መርሃ ግብር እንመጣለን። እወዳችኋለሁ።